አብረንና ዛሬ ደራደራችሁ እስከምነቃ ድረስ ሰላምታ ላይኖር ይችላል። አብረን እንዋል። ከጠዋቱ 1 ሰዓት ተኩል ከምን 2 ሰዓት ተኩል ሆኗል። 3 ሰዓት ላይ ክላስ አለኝ። ስለዚህ አብረን እንዘጋጅና አብረን እንሄድ። ትንሽ ላሳልፍ ብዬ ነው መሰለኝ ራሴን እያሳመንኩት ነበር። ክላስ መሄድ አለብኝ የለብኝም እያልኩ። ስለዚህ አሁን እንዘጋጅና እንሄድ። ዛሬ በጣም ቢዚ ከምላቸው ቀኖች ውስጥ አንዱ ነውና አብረን ነው የምንውለው። እንዴት እንደሚመስል አብረን ነው ማሳያችሁ ማለት ነው። እንጂ እንደምታረጉት ተስፋ አድርጋለሁ። ተዘጋጅቼ ልምጣ። በህይወቴ ወደ ክላስ እንደዚህ ለብሼ ሄዳለሁ ብዬ አስቤ አላውቅም። በህይወቴ ፈጽሜ አልሜው እራሱ አላውቅም። ጫሜን ያሳያችሁ ይታያል ብዬ አስባለሁ። ይሄ ነው ጫማው ታይትና ይሄን ያደረኩት። ፀጉሬ ላይ ደግሞ ይሄንን አደርጋለሁ። ለምን? ጥሩ ጥያቄ ነው። ቁም ሳጥኔ አልከፈታል። ቁልፍን የለኝም፣ ብቻዬን ነው የምኖረው። ተቆልፎ ነው ያገኘሁት። እንዴት እንደሆነ አላውቅም። እታች ሪሴፕሽን ሄጄ ነግሬያቸው አናጢ እናመጣለን ብለዋል። ግን እስካሁን ድረስ አልመጣም። ሙሉ ላይክ የኖርማል ቀን ልብሶቼ ላይክ ውጪ ስወጣ ምናምን የምለብሳቸው ልብሶቼ እዚህ ውስጥ ናቸው። ቲሸርቱም፣ ሱሪውም፣ ቀሚስም ምንም እዚህ ውስጥ ነው። እነዚህ ደግሞ የቤት ልብሶቼ ናቸው። የማስቀምጣቸው እዛ ጋር ሌላ ቁም ሳጥን አለ። ከሻወር ቤቱ ቅርብ ስለሆነ ልክ እንደወጣሁኝ እንድለብስ እዛ ውስጥ ነው የማስቀምጠው። አሁን የምለብሰው ልብስ የለኝም። ይሄኛው ተቆልፏል። ስለዚህ ይሄንን ለብሼ መሄድ ግዴታ ነው ማለት ነው። ጃጅ እንዳታደርጉ። እና ደግሞ ፀጉሬ ላይ ይሄንን አደርጋለሁ። ፀጉሬ አርጅቷል፣ ጊዜ ግን የለኝም። ቢዚ ሴት ነኝ። እችን ደቅ አድርጌ እሄዳለሁ ማለት ነው። ግን ከዛ በፊት አልጋዬን ከነጥፋለሁ ምናምን አይደለ? እንዴት እንደተቆለፈ የምታውቁ ካላችሁ እኔ አላውቅም። መላ የምትሰጡኝ ነገር እኔ አላውቅላችሁ። ግን እንደዚህ ለብሼ እሄዳለሁ ብዬ እኔ በፍጹም አስቤው አላውቅም። አሁን ደግሞ ሰዓቱ 3 ሰዓት ተኩል ሆኗል። 3 ሰዓት ነበረ ክላስ መድረስ የነበረብኝ። ግን በመሀል አስተማሪዋ ሁሉ ጊዜ ብሬክ ስለምትሰጥ በብሬክ እገባለሁ ብዬ ስላሰብኩኝ ነው። ቁርሴን 1 ሙዝና 1 ኩባያ ወተት ጠጣለሁ ማለት ነው። አልፈዴ ካልቀረ ሳልበላ ለምን እሄዳለሁ? ዛሬ እስከ 12 ሰዓት ነው ክላስ ያለኝ። ከ3 ሰዓት ጀምሮ እስከ 12 ሰዓት ነው ክላሴ እና በእንደዚህ አይነት ቢዚ ቀኖቼ እንዴት እንደማሳልፍ ኢንተርናሽናል ተማሪ ሆኜ እንዴት እንደማሳልፍ እንግዲህ ላሳያቸው ነው ዛሬ የመጣሁት ማለት ነው። እንደምትወዱት ተስፋ አደርጋለሁኝ። ከዛ በተረፈ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። በዚህ በጠዋት ባታስጮሁኝና ባታስለምኑኝ እንደዚህ ካተካራ ውስጥ ባንገባ ደስ ይለኛል። በጣም ከሆነ መጥቼም እንትን ማለት እችላለሁ። የትም እንዳትሄዱ፣ አብራችሁን ቆዩ። ነፋሱ አልገባችሁም? ወይኔ ጉዴ ፈላ። ነፋሱ በጣም ነፋስ አለ። ጃኬቴም ውስጥ ተቆልፏል። እና ደግሞ የለበስኩ ጊዜ እንዳያችሁ እዚህ ታይት ነው አይደለ? ከጎኑ ደግሞ ወንፊት ነው ዳንቴል። ስለዚህ this is interesting። አሁን በደው ያራሳት ነው ሰዓቱ ሄደብኝ። ቲክቶክ ሳይ ምናምን ማለት ነው። ግን አሁን ልደርስ ነው። የ1 ደቂቃ 2 ደቂቃ መንገድ ነች። ዛፍ ምናምን ያው ከጀርባዬ ካለ የሚታያችሁ ከሆነ ማለት ነው። እንዴት ነፋሱ! ወይኔ ጉድ ፈላ። ተመልሼ ወደ ቤቴ ከዛ ሪሴፕሽን ያለችን ደግሞ ቼክ አደረኩኝ። አይመጣም እንዴ ብዬ አሁን ጠየቅኳትኝ ስወጣ። ትናንትና ደውላለች ነበር እመጣለሁ ብሎ ቆንጆ ቀረ። ዛሬ ደግሞ ድጋሚ ደውልለታለሁ ብላለች። ሙሉ ልብሶቼ ተቆልፎባቸዋል። ምንድን ነው የሚሻለው? እሺ ሌትስ ጎ ወደ ክላስ። ክላስ ደርስ እንግዲህ የመጀመሪያ ብሬክ ሳትሰጥ ገና ነበር የደረስኩትኝ። እዚህ ጋር እያወራሁኝ ነበር። ስነግራችሁ እንደማይሰማ አላወኩኝም ነበርና በጣም ጫጫታ ስለሆነ ቮይስ ኦቨር ላድርገው ብዬ ነው። ከዛም በኋላ የመጀመሪያ ብሬክ አልሰጠችም ነበረ። እዛ ቆመን መጠበቅ ጀመርን። እኔና ሌላ 3 ልጆች ነበርን። ግን ላይክ እንትን መግባት ደበረን። ሼም ያዘን ነገር አቋርጠን መግባትና ኦልሬዲ ልትወጣ ስለነበረ ውጭ መጠበቅ ጀመርን። እስከዛ ድረስ እኛ የቀለጠው ይዘን ነበር። እዚህ ጋር ኤርፖርታችን ምን እንደሚመስል ከየት ሀገር እንደመጣን ምናምን የተለያየ አይነት የራሳችንን ወሬ ጀምረን አርፍደን ራሱ ደጅ ቆመን አንመስልም ነበረ። ከዛም በኋላ ብሬክ ሰጠችና እንግዲህ ገባን ማለት ነው። ሁላችንም እዚህ ጋር የ30 ደቂቃ ብሬክ ነው የሰጠችው። ተመልሳ ስትመጣ ማለት ነው 30 ደቂቃ ክላስ ውስጥ ቁጭ ብዬ ጠብቂያት ላይክ ሁላችንም ተማሪዎች ማለት ነው ጠብቀናት ጨርሰን ነው ከዛም በኋላ መታ ስታስተምር እንግዲህ እያሳያችሁ ያሉት ማለት ነው። አንዳንድ አስተማሪዎች አሉ አይደለ? ሁሉም ሴሚስተር ላይ የሚያጋጥማችሁ። እኔ እስካሁን 4 ሴሚስተር እዚህ ትምህርት ቤት ተምሬያለሁ። 5 ኮርስ አስተምረኛለች እቺ አስተማሪና ኦ ማይ ጋድ በጣም ላይክ የተሰለቻቸን ሰዎች ብንኖር ደግሞ እቺኛዋ ነች አንደኛዋ ማለት ነው። እና ደግሞ
ማይ ፌቨራይት እምላትም አይደለችም። ሌላ ማይ ፌቨራይት እምላት አለችኝ። ቀጥሎ ነው ማሳያችሁ። ዛሬ ነው ግን እሷም ክላስ ያለን። ከዛም በኋላ እንግዲህ አቴንዳንስ ለመፈረም ስልካችን ላይ ብዙዎቻችን ኢንተርኔት ስላልነበረን እሷ ቼክ አደረገችልን። ስማችንን እየጠራች ምናምን ቼክ አደረገችልን እና ይሄኛውን ክላስ እንግዲህ ጨረስን ማለት ነው። ጋይስ አሁን 6 ሰዓት ሆኗል፣ ምሳ ሰዓት ሆኗል እና የመጀመሪያ ክላሴን ጨርሼ ወደ ቤት መጥቻለሁኝ። እንደ ዛሬ ቤዚክ ተሰምቶኝ አያውቅም። ልብሴ ምንም ነው ያልተመቸኝ፣ እያሰብኩ ስለሆነ ምንም አላውቅም። ለብሶ የለኝም። ቁምሳጥኔ እስካሁን አልተከፈተም። የሆነ ቀን ነው እያሳለፍኩኝ ያለሁት እና አሁን ምሳ ልበላ ነው። አልራበኝም፣ ግን ደግሞ አለ አይደለ በጣም እስኪርበኝም ከምጠብቅ ብበላም አላ። ስለዚህ አሁን ለምሳ ነው የመጣሁት። ቀጣይ ደግሞ 7 ሰዓት ላይ ክላስ ተለኝ። ከ7 ሰዓት እስከ 8 ሰዓት ነው፣ ከ6 ሰዓት እስከ 7 ሰዓት ምሳ እንብላና እንሄዳለን ማለት ነው። አሁን ምሳ እየበላሁኝ ነው። ዶሮ በሩዝ ነው እየበላሁኝ ያለሁት እና በጣም ነው የሚጣፍጠው። አዲስ የሞከርኩት ነው እና ማወቅ የምትፈልጉ ካላችሁ ጠይቁኝ። እና ደግሞ አሁን እየጾማችሁ ያላችሁ ካላችሁ ሰርታችሁ ሞክሩት። እየጾማችሁ ያላችሁ ካላችሁ ደግሞ ከተፈታ በኋላ ብትሞክሩትኝ እነት ታመሰግኑኛላችሁ። በጣም ነው የሚጣፍጠው እና ልብሴንም ደራርቤ ያለሁኝ። በጣም ነው የሚበርደው፣ በጣም ከምላችሁ በላይ ንፋሱ እንደዚህ ነው። በጣም ነው የሚበርደው። ስለዚህ አሁን ምግብ ልብላና እንደዛሬ በርዶኝም አያውቅም፣ ደብሮኝም አያውቅም፣ አስጠልቶኝም አያውቅም። ልብሴን ሞር እንዴት ራሱ እንደምገልጸው ነው ያላውቅም። ጫሜንም ቀየርኩት፣ ሸበጥ ሆኛለኝ ከነጭራሹ። ሁሉም ነገር እየተወኩትኝ ነው፣ ወደታች እያደረኩኝ የመጣሁ ያለሁትኝ። ቀጣይ ክላስ እየሄድኩኝ ነው። ሌትስ ጎ። ሰዎች ከኋላ እየሮጡ ነው። ጫሜንም እንደምትመለከቱት እንግዲህ እዚህ ጋር ወደ ሸበጥ ገባሁኝ ምናምን። አሁን የምሄድበት ክላስ ሞባይል ሪፖርቲንግ ይባላልና ማይ ፌቨሪት እምላት አስተማሪ ይችኛዋ ነች። ከመጀመሪያ ሴሜስተር ጀምሮ እስካሁን ድረስ አስተምራኛለች። በጣም ላይክ ሰው እንዲገባው የምትፈልገው ነገር አለ አይደለ? እና እንግባባለን፣ ሙዳችንም አብሮ ይሄዳል ነገር አለ አይደለ? ከዚችኛዋ ጋር ነው ማለት ነው። ዛሬ ይህንን ቪዲዮ ስቀርጽላችሁ ቀኑን ሙሉ ማለት ነው ያን ያህል ቢዚ አይደለም እንደ ቀኔ ብዬ እንዳስብ ነው ያደረገኝ። ከሳምንቴ ውስጥ በጣም ቢዚ የምለው ቀን እንግዲህ ዛሬ ነው። ከጠዋት 3 ሰዓት ጀምሮ እስከ 12 ሰዓት ክላስ አለኝ። በዛ ላይ ማበስልበት ነው፣ ጂም እሄዳለሁ ምናምን ተጨማምሮ ብቻ በጣም ቢዚ ቀኔ ነው ብዬ የማስበው ነበረ ከሳምንቴ ውስጥ እና 2 ቀን ሀፍ ዴይ ነው ማለት ነው ክላሴ። ይሄኛ ብቻ ነው ሙሉ ቀኔ እና የዛሬውን ቀን ዛሬ ሲመጣ በጣም ፈርቼው ሙሉው ቀን ነበረ። በጣም ቢዚ ቀኔ ነው ብዬ ግን ስቀርጸው ያን ያህል ቢዚ አይደለም እንዴ ብዬ ማሰብ ጀመርኩኝ። ቀዳው መልስ ሲባል ትንታቻል። አሁን 8 ሰዓት ሆኗል። ወደ ቤት እየተመለስኩ ነው። ቀጣይ ክላሴ 9 ሰዓት ነው። እስከ 9 ሰዓት ደግሞ ቤት ይቀመጣለሁ። እኔ በርዶኛል። ዛሬ ቀን በጣም ነው በረደኝ። ቁምሳጥኔ ተከፍቶ ቢጠብቀኝ በጣም ነው ደስ የሚለኝ። የሁለተኛ ክላስ ጨርሰናል። ወደ 3ኛ ክላስ ማለት ነው የምንሄደው። ትንሽ ረፍት አድርገን ወደ ቤት መጥቻለሁ። 1 ሰዓት ረፍት አለኝ ግን ቁጭ ብዬ ቲክቶክ ላይ ነበር ያሰብኩትኝ። ምግብ ብሰራ ለበኋላ ይጠቅመኛል ብዬ ስላሰብኩኝ አሁን ምግብ ልሰራ ነው ማለት ነው። መኮሮኒ ነው የምሰራው። ጥሩ ዜና ምግቡ ደርሷል። መጥፎ ዜና 10 ደቂቃ ለክላስ ስላረፈድኩ መሄድ አለብኝ። ምግብ ሳበስል ወጡ ሹራቤን ነካውና ቀየርኩኝ ከላይ ያለውን። አሁን ደግሞ ወደ ክላስ እንሄድ። 10 ደቂቃ ረፍዷል። ይሄ ድንኳን ለረመዳን ጊዜ ነው የተተከለው። በየአመቱ ይተከላል። ከዛም በኋላ ከአንድ ወር በኋላ ምናምን ያነሱታል ማለት ነው። ማታ የሚያፈጥሩበት ለሁሉም ሰው ምግብ የሚሰጡበትን ሰዓት ነው እና አሁን የምሄድበት ክላስ አስተማሪው ጋር ተያይተን አናውቅም። አይቼው አላውቅም ምን አይነት እንደሆነ ምናምን አላውቀውም። የመጀመሪያ ነው ስሄድ 2 ሳምንት 3 ሳምንት አይ ቲንክ እንደዛ ነገር ቀርቼ ነበር። አልሄድኩኝም። አይ ቲንክ ሙዴ ስላልመጣ መሰለኝ ለምን እንደሆነ አላውቅም። ሄጄ ነበረ። ዛሬን እርሜን በሄድ ደግሞ ምን ይላል ይሄ አስተማሪ፣ ልክ እዛ እንደርሳለን የምንማርበት የነበረው ማለት ነው ሆል ነበረ። እዛ በጣም ብዙ ተማሪዎች ስለነበርን እንትን አዳራሽ አለ። እዛ አዳራሽ ነበር የሚያስተምሩን። ከዛም በኋላ ዛሬ የአዳራሽ ኦኪፓይድ ስለሆነ ስለተያዘ ፈርማችሁ ሂዱ በቃ አለን። እዛ ድረስ ይኸው ለዛሬ በሄድ እንዴ ዛሬ እኔ ስሄድ እንደዚህ ነው እንዴ አልኩኝ። The teacher told us to sign and leave. I have a witness here. Tell them in French. Tell them what? The teacher told us to sign and leave. Non, les personnes ont demandé de signer et puis de rentrer là. There is no class today. Oui. ሩብ ጉዳይ ለ10 ሆኗል። አሁን ደግሞ ወደ ጂም ልሄድ ነው። ልብሴን ቀያይሬ ተዘጋጅቼ ጨርሻለሁኝ። አብረን ነው የምንሄደው። ከሰዓቱ እንግዲህ የመጨረሻው ክላስ ስለተሰረዘ ለምንድን ነው በጂም እያወራለሁት? የመጨረሻው ክላስ ስለተሰረዘ እንግዲህ ሰፋ ያለ ጊዜ ስላኖረኝ አሁን ቀጥታ ከመብላቴ በፊት ወደ ጂም ነው ማለት ነው የምሄደው። ሌላ ጊዜ የማደርገው እስከ 12 ሰዓት ስለነበረ ክላሴ ከ12 ሰዓት ስወጣ ነው ጂም ደርሼ ተመልሼ የምመጣ የነበረው። አሁን ግን ወደ ቤታችን ስለተላክን ያ
ወደ ጂም ደግሞ አብረን እንሄድ ማለት ነው። አብራችሁኝ ነው የምትሄዱት። ዛሬ አብረን ነው የምናሳልፈው። ቢዚ የሚለው ቀን እንግዲህ ይሄ ነው። ጂም ደርሻለሁኝ ግን ወሬ መቼ እንደሆነ ረስቻለሁ። በ25 በ26 ወይ 27 ስለዚህ ልግባ አላወኩኝም። እስቲ እኔ ወሬ ካለቀብኝ መግባት አልችልም። ስለዚህ ሌትስ እስቲ አይ ሆፕ ዛሬ ወሬ እንዳልሆነ ነገር ራሱ ግን እኔ ደስ ስለሚለኝ yes አቤቱ መድኃኒዓለም ዛሬ የካርዲዮ ቀን ነው። ስለዚህ እዚሁ ትሬድሚል ላይ ለአንድ ሰዓት ምናምን ሰርቼ ነው ሊሄድ ያሰብኩትኝ። በሳምንት 2 ቀን ምናምን ካርዲዮ ነው የምሰራው እና እሱን ነው ዛሬ የምሰራ። በዚህ ሰዓት መጥቼ አላውቅም ጂም ውስጥ እና በጣም ቢዚ ሆኖ ያገኘሁትኝ እና ያልኩኝ ነበረ በዚህ ሰዓት ላይ ግን አንደኛዬን ስለመጣሁኝ ቶሎ ጠቀም ብዬ ሊሄድ ብዬ ነው በቃ ሲሰማኝ የነበረው እና ደግሞ እዚህ ድረስ ማደር ሲያርሲ እያልኩኝ ነበር የነበረው። 11 ሰዓት ሆኗል። አሁን እንግዲህ ጂም ወርካቴን ደግሞ ጨርሻለሁኝ። ወደ ቤት ሄጄ ሻወር ምናምን ነው የምንወስደው። ምን እንደማለኝ ታውቃላችሁ? አልጋና ምግብ ከሁለቱ ብቻ ነው እንጂ አሁን የሚታየኝ ሌላ ምንም ነገር አልፈልግም። ስለዚህ ቀጥታ አሁን ወደ ቤት እንሄድ ማለት ነው። ከዚህ እንኳን ብዙም አይርቅም፣ የ5 ደቂቃ ወይም ደግሞ ቀስ እያልኩኝ ከልኩኝ የ10 ደቂቃ መንገድ ብን ፊቴን ይዩት፣ ቲማቲም መሰለ ዱብ አልኩኝ እላችኋለሁኝ። ስለዚህ አሁን ደግሞ ሌትስ ጎ ወደ ቤት። ትምህርት ቤታችን ሴንተር ላይ መስጊድ አለ እና ቅድም ያሳየኋችሁ ድንኳንም ደግሞ ከመስጊዱ አጠገብ የተጣለ ድንኳን ነው። እነዚህ ሁሉ ተማሪዎች አሁን ለማፍጠር ምግብ እየጠበቁ ነው እስኪሰጣቸው ድረስ፣ ሰዓቱ እስከሚደርስ ድረስ ወረፋ ይዘው እየጠበቁ ነው እና በዚህ ሰዓት ላይ ማንኛውም ሰው መጥቶ መውሰድ ይችላል። ግን ሊያልቅ ስለሚችል በጊዜ ሰልፍ ይዞ ወረፋ ይዞ ምናምን መጠበቅ ያስፈልጋል እንጂ ሴቶች ለብቻቸው ወንዶች ለብቻቸው እንደምታዩት ይሰለፋሉ። ከዛም በኋላ የተደረሰውን ያህል ይደረሳል ማለት ነው። it doesn't really matter ሙስሊም ቢሆኑ ክርስቲያን ቢሆኑ ያን ያህል ምንም ነገር የሚጠይቁት ነገር የለም። እንደዚሁ ነው ማለት ነው የሚሰጡት። እኔ እንደዛሬ ልብሴን ናፍቆኝ አያውቅም። ልብሶቼ ስለተዘጋባቸው ይሁን ምን ይሁን አላውቅም፣ በጣም ነው ናፈቁኝ። ስገባ ስወጣ ነው እየሞከርኩትኝ ያሉትኝ ግን አልተሰራም። አሁን ገና ቤት መግባቴ ነው። ሻወር ምናምን ልበልና እመጣለሁኝ። ዛሬ እንደዚህ እንደተመላለስኩኝ ነው ይሄን ቪዲዮ የምንጨርሰው። እስካሁን ያለው እንደተመቻችሁ ተስፋ አድርጋለሁኝ እና ደግሞ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ ጻፉልኝ እና ቼክ አድርገዋለሁኝ እሰራላችኋለሁኝ ማለት ነው። እና ሰብስክራይብ ያላደረጋችሁ ካላችሁ ደግሞ አሁን ሰብስክራይብ እንድታደርጉ ጋብዛችኋለሁኝ። ከቀኑ በጣም ወደምጓጓለት ወደ ደስ የሚለኝ ሰዓት ደርሻለሁኝ ማለት ነው። ምግብ ስበላ የሆነ ነገር እያየሁኝ ካልሆነ ወይ ፊልም ወይ የሆነ ብቻ የሆነ ነገር እያየሁኝ ካልሆነ ምንም አይወርድልኝም እና ይህንን ሾው እያየሁትኝ ነበር። በጣም ቲክቶክ ላይ ትሬንድ አድርጓል እና እያየሁትኝ ነገር ነበረ። ያላያችሁት ካላችሁ እዩት፣ ደስ ይላል። በጣም ብዙ ነገር ተምሬበታለሁ፣ ያስተምራል። እና እዚህ ቪዲዮ ላይ ግን በዋናነት የተማርኩት ምንድነው ሰውን የሚጥለውም ሰው ነው፣ የሚያነሳውም ደግሞ ሰው ነው። በሰው ነው የምንጎዳው ግን የምንደገፈውም በኋላም ደግሞ በሰው ነው እና በጣም ያሳዝናል። የብዙዎች ታሪክ እንደዚህ የምናያቸው ነገሮች እና ማናችሁም ሴቶች ደግሞ በተለይ ይህንን ቪዲዮ የኔን ቪዲዮ እያያችሁ ያላችሁ ካላችሁ በጣም ጠንካራ ሆኑ እና በማንኛውም ሰዓት ላይ ሴፍ ካልተሰማችሁ ማለት ነው ወዲያው ላይክ ሂዱ፣ ሊቭ አድርጉ፣ ያለውን ሲቹዌሽን ሊቭ። እሺ እሱን ነገር ልላችሁ በጣም እፈልጋለሁኝ። እዚች ጋር ይህንን መጽሐፍ እንግዲህ ከአሁን በፊት አንድ ያንበቤያለሁኝ፣ ድጋሚ ላነበው በጣም ፈልጌ ነበረ። ላይክ ባለፈው ካነበብኩትኝ አሁን ደግሞ የተቀየርኩኝ ሰው ስለሆንኩኝ በተለየ ፐርስፔክቲቭ ካየሁትኝ ላነበው ፈልጌ ነበረ። ከዛም በኋላ ግን ሙዚቃ ምናምን ሳዳምጥ በዛው ከምሽቱ 4 ሰዓት ተኩል አሁን ትንሽ ሙዚቃ እያዳመጥኩ ነው። 5 ሰዓት ተኛለሁ። አሁን እንደምታዩት እንግዲህ ሰዓቱ ከምሽቱ 10 ጉዳይ ለ5 ሆኗል። ሰዓቱ ኦልሞስት እንግዲህ መተኛ ሰዓት ይደርሳል ማለት ነው። ከምሽቱ 5 ሰዓት ሊሆን ነው። እስከዚህ ሰዓት ድረስ ስላያችሁልኝ ቪዲዮን ቴንኪው በጣም አመሰግናለሁኝ። እኔም አሁን ልተኛ ነው፣ ልዘገጃጅ ነው። ገብቼ መተኛት ነው። አክቹዋሊ ብዙም ዝግጅት የማድርገው ነገር የለም። እንቅልፍ ሰዓት ዩዥዋሊ በዚህ ሰዓት ነው የምተኛው፣ ወደ 5 ሰዓት አካባቢ። በፊት 4 ሰዓት አካባቢ ነበረ የምተኛው፣ ግን በጣም ጊዜ እየሆነብኝ ተቸገርኩኝ። ስለዚህ ወደ 5 ሰዓት አስተካከልኩትኝ። እሱንም ሁሉንም የሚባሉትን ክላሶቼን ጠዋት ስለሆነ ክላስ ያለኝ በጠዋት ለመንቃት ራሴን ለማለማመድ ብዬ ነው። ነጋውን ክላስ የለኝም፣ ግን በዚህ ሰዓት ነው በቃ ብዙ ጊዜ የምተኛው። ለዛ ይህንን ቪዲዮ እስካሁን ድረስ ስላያችሁልኝ ቴንኪው በጣም አመሰግናለሁኝ። በተረፈ በቀጣይ ቪዲዮ ድጋሚ እስከምንገናኝ ድረስ ቴንኪው ፎር ዋቺንግ። ባባይ